ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በወቅታዊ ሁኔታ በትግራይ ክልል የተፈጠረውን ሁኔታ አስመልክቶ ሪፖርተር ጋዜጣ ሰፊ የትንታኔ ዘገባ ይዞ ወጥቷል። ይኸውም ከሰሞኑ የተፈጠረውን ጉዳይ አስመልክቶ በዝርዝር ዘገባ ይዟል። ከአቶ ጌታቸው ረዳ መግለጫ በፊትና በኋላ የተፈጠሩ ክስተቶችን እንዲሁም ደግሞ የህወሓት አመራር ከሆኑት መካከል ወይዘሮ ፈትለወርቅ ወይም ሞንጆሪኖ ለአንድ መገናኛ ብዙሃን የሰጡትን ምላሽ ይዟል። በተለይም እኛ እድር አይደለንም፣ የፖለቲካ ፓርቲዎች ነን፣ ስልጣን እንፈልጋለን፣ ለስልጣን ነው የምንታገለው ሲሉ ቃል በቃል መናገራቸውንም ጭምር ጠቅሷል። በርካታ የክልሉን ፖለቲከኞችም አናግሯል። በዚህ ሰፊ ዘገባው ላይ የጠቀሰውን አስገራሚ ትንታኔ በቀጣይ የማስደምጣችሁናል። አብረን ሰፊውን ትንታኔ እናድምጠው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ የሰጡት መግለጫ ብዙ ጉዳዮችን በግልጽ ያስቀመጠ ነበር የሚለው ሪፖርተር ጋዜጣ ሰፊ ትንታኔውን ሲጀምር ትግራይ ክልልን ከሁለት ዓመታት አሰቃቂ ጦርነት እንዲላቀቅ ያደረገው የፕሪቶሪያው የሰላም ስምምነት ከናካቴው መፍረሱ ይፋ ባይሆንም ነገር ግን እርሳቸው ሲመሩት የቆዩትና በስምምነቱ መሰረትም ተመስርቶ የነበረው ጊዜያዊ አስተዳደር መደበኛ ስራውን እየሰራ መቀጠል የሚችልበት ሁኔታ ችግር ውስጥ መውደቁን ያረጋገጠ ይመስል ነበር ብሎታል። ይህንን በተመለከተ ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል ነው የሚሉት አቶ ጌታቸው ረዳ በህግ የተቋቋመው አስተዳደር ግን ስልጣን ፈላጊ ባሉት የህወሓት ቡድን አንጃ የተነሳ ስራውን እየሰራ የሚቀጥልበት አውድ መነፈጉን በግልጽ በመግለጫቸው ላይ ጠቁመዋል። አቶ ጌታቸው ረዳ በአዲስ አበባ መግለጫ እየሰጡ በነበረበት ሰዓትና ከዚያ ወዲህም ቢሆን በትግራይ ክልል በተለያዩ ከተሞች የህወሓት አንደኛው ክንፍ ይህንኑ የተለያዩ እርምጃዎችን በክልሉ ሲወስድ ይስተዋል ነበር። የህወሓት ከፍተኛ ባለስልጣናት ከሆኑት መካከል አቶ አማኑኤል አሰፋና ዶክተር ፍስሐ ሀብተ ጽዮን በእንግሊዝኛና በአማርኛው በትግርኛ እያፈራረቁ በሰጡት መግለጫ ወደ አዲስ አበባ የሄዱት አቶ ጌታቸው ረዳ ህገወጥና ብሔራዊ ክህደት የፈጸሙ እያሉ ሲያወግዟቸው ተደምጠዋል ይላል ሪፖርተር ጋዜጣ። የህወሓት ክንፍ ከመግለጫ ምላሽ ባለፈ ግን መሬት ላይ እርምጃ መውሰድ መቀጠሉን ሲነገር ሰንብቷል። አንድ ስማቸው እንዳይጠቀስ የፈለጉ አንጋፋ የትግራይ ፖለቲከኛ በክልሉ የጊዜያዊ አስተዳደሩ ሲቆጣጠራቸው የነበሩ የመንግስት ቢሮዎችና መዋቅሮችን የህወሓት ኃይል እየተቆጣጠረ ይገኛል ብለዋል። በጊዜያዊ አስተዳደሩ ስር ሲሰሩ የነበሩ የሥራ ኃላፊዎችም በህወሓት መታሰርና መሳደድ ጀምረዋል የሚሉት ፖለቲከኛው የህወሓት ሌላኛው ክንፍ የነጌታቸው መዋቅርን ሙሉ በሙሉ እየተቆጣጠረው እንደሆነ አረጋግጠዋል። በወቅቱ በትግራይ ያለው ሁኔታ ምን እንደሚመስል ሪፖርተር ጋዜጣ የጠየቃቸው ሌላኛው አስተያየት ሰጪ የሳልሳዊ ወያኔ ትግራይ ፓርቲ የህዝብ ግንኙነት ኃላፊ የሆኑት ብርሃነ አጽባ ከባድ ስጋት ያጠላበት በማለት ይገልጹታል። መቀሌን ያለሁት አቶ ጌታቸው የጦር መኮንኖቹን አሰናበቱ የሚለው ዜና ከተሰማበትና በህወሓት ውስጥም ውጥረቱ መባባስ ከጀመረበት ቀን ጀምሮ ፍርሃትና ጭንቀት በህዝቡ ዘንድ መፈጠሩን እያስተዋልኩ ነው ይላሉ። ባንኮች አካባቢ ረዣዥም ሰልፎች ይታያሉ። ገበያም አካባቢ በእጥፍ ጨምሯል። ሌላም አካባቢው እንደዚሁ ነው። በዚህ ግርግር ለመጠቀም አንዳንድ ነጋዴዎችም ሲሞክሩ ይታያል። ይህ ደግሞ ህዝቡን ለጉዳት ዳርጎታል ይላሉ። አሁን ድረስ ልጆቻቸው የት እንደደረሱ የማያውቁ ብዙ የቤተሰባቸው አባል ወደ ጦርነት ገብቶ የረገፈባቸው ሰዎች በርካታ ናቸው። የትግራይ ህዝብ በጦርነቱ የከፈለው ዋጋ ከባድ ነው። ይህ ደግሞ ስሜቱ አሁንም ገና ትኩስ ነው። በቅጡ እርማቸውን ያላወጡ እናቶችም አሉ። ይህ በሆነበት ሁኔታ በህወሓት መካከል መሰንጠቅ መፈጠሩና ሌላ ዙር ጦርነት ሊፈጠር ነው የሚል ስጋት መጫሩ ነገሩን አባብሶታል በማለት ለሪፖርተር ጋዜጣ ይጠቅሳሉ። አስከፊ ጠባሳ በትግራይ ህዝብ ላይ ያሳረፈው የኤርትራ ሰራዊት ብቻ ሳይሆን ሌሎች ሀገሮችም በዚሁ ዙር ጦርነት ሊሳተፉ ይችላሉ የሚባለው ትንታኔ መሰማቱ ደግሞ የህዝቡን ጭንቀት አባብሶታል። በአጠቃላይ ይላሉ ፖለቲከኛው፣ በአጠቃላይ የትግራይ ህዝብ ሰማይ ደግፎ ይዞ ነው ያለው ማለት እችላለሁ በማለት በትግራይ
በትግራይ ያለውን የስጋት ደመና በእጅጉ ግዙፍ እንደሆነ ይገልጻሉ። ከሰሞኑ በትግራይ ክልል ፖለቲካ የተፈጠረው ቀውስ በፓርቲው ውስጥ ለረጅም ጊዜ ሲብላላ የቆየው መሰንጠቅ ወይም የስልጣን ሽኩቻ ውጤት መሆኑ ይነገራል። አንዳንዶች የአቶ ጌታቸው ረዳን ቃል ተውሰው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ተፈጽሞበታል ሲሉ፣ ሆኖም ግን በተቃራኒው የቆመው የህወሓት አንጃ ግን ህግ የማስከበር እርምጃ እየወሰድኩ ነው በማለት ይደመጣል። ጊዜያዊ አስተዳደሩ ጉዳዩን መፈንቅለ መንግስት ቢለውም የህወሓት ሌላኛው ክንፍ የሆነው የነደብረጽዮን ቡድን በፊናው ጉዳዩን ህግ ማስከበር የሚል ስም ቢያወጣለትም በወቅቱ የተፈጠረው ክፍፍልና ፍጥጫ የጦርነት ስጋት መጋረጡ ሁሉም ይስማሙበታል። የህወሓት የእርስ በርስ ግብግብ እስከ ቅርብ ጊዜ ድረስ መሬት ላይ ያልወረደ የቃላት መወራወርና የሚዲያ ውዝግብ ብቻ ሆኖ ነበር የዘለቀው። ከአንድ ወር ቀደም ብሎ ለረጅም ጊዜ ገለልተኛ ነኝ ሲል የቆየው የህወሓት የጦር ኃይሉ ከፍተኛ መኮንኖች የነደብረጽዮን ገብረ ሚካኤልን ቡድን ህወሓትን ደግፈው መግለጫ እስካወጡበት ጊዜ ድረስ የትግራይ ፖለቲከኞች ውዝግብ አንድ የፖለቲካ ተንታኝ እንደገለጹት ቀዝቃዛ ጦርነት ሆኖ ነበር የከረመው። ከዚያ በኋላ ግን ነገሮች ሁሉ ተለወጡ። የጊዜያዊ አስተዳደሩና የህወሓት ጽህፈት ቤት ቡድኑ አንዱ ሌላውን ከስልጣን አንስቼዋለሁ መባባላቸውንም ሆነ አንዱ ሌላኛውን እውቅና መንፈጉ ባለፉት ወራት የተለመደና በተደጋጋሚ የታየ ሁኔታ ነበር። ገለልተኛ ሆኖ መቆሙ የሚነገረው የጸጥታ ኃይሉ ስም እየጠሩ አንዱ በሌላው ላይ እርምጃ እንዲወስድና ህግ እንዲያስከብር መጋበዛቸው የተለመደ ሆኖ ነበር የቆየው። ፌዴራል መንግስቱንም ምርጫ ቦርድንም እንዲሁም የፕሪቶሪያውን አደራዳሪዎችን በስም እየጠሩ አንዱ ሌላውን ህገወጥ አካሄድን ያርሙ ሲሉ መግለጫ ሲደረድሩም ቆይተዋል። ይሁን እንጂ ጦሩ አንድ ወገን ለይቶ ከህወሓት ጽህፈት ቤት ጎን ቆሞ የጊዜያዊ አስተዳደሩን ብሔራዊ ክህደት የፈጸመ ቡድን ብሎ ሲፈርጅ ሁሉም ነገር አፍጦ ወጣ መሰለ። ጦሩ ከህወሓት ጽህፈት ቤት ጎን ወግኖ መቆሙን ተከትሎ በርካታ የትግራይ ወጣቶች በየከተሞቹ ተቃውሞ በማድረግ የጦሩንና የነደብረጽዮን የህወሓትን አቋም ሲያወግዙ ታይተዋል። በትግራይ ሰላም እንዲሰፍን እንፈልጋለን ያሉ ወገኖች በሰልፍ አደባባይ ወጥተው የጸጥታ ኃይሉ ገለልተኛነቱን ጠብቆ እንዲቆም አሳስበዋል። የህወሓት የእርስ በርስ ችግር ተወግዶ ሁለቱም የህወሓት ቡድኖች በጋራ የትግራይን ህዝብ ጥቅም ለማስከበር እንዲሰሩ ህዝቡ በአደባባይ ተቃውሞውን ሲጠይቅ ነበር። የሁለቱ የህወሓት ቡድኖች ውዝግብ በጦዘ ቁጥር በየመሃሉም ሲሆን እንደሚታየው ሁሉም ከዚያ ወዲህም የሁለቱ ኃይሎች መሪዎች ሲጨባበጡና ጎን ለጎን ቆመው የሚታዩባቸው ፎቶግራፎችና ምስሎች ይፋ መሆኑ ቀጥሎ ነበር። እነዚህ ነገሮች ደግሞ በደብረጽዮንና በአቶ ጌታቸው ረዳ ኃይሎች መካከል ውጥረቱ ረግቦ ሰላማዊ ሁኔታ ተፈጠረ የሚል ስሜት ሲፈጥሩ ቢታዩም ነገር ግን ወዲያው በማግስቱ በመግለጫ መካሰሱና መወዛገቡ ተመልሶ ቦታውን ሲተካም አንዴ ሞቅ አንዴ ቀዝቀዝ ሲል ከርሞ ነበር። ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚባለው ሀገርኛ ብሂል ይህ የሁለቱ ኃይሎች ውዝግብ ተወጥሮ በመጨረሻ ከሰሞኑ ፈንድቷል። አቶ ጌታቸው ረዳ በደብዳቤ 3 የጦር መኮንኖቻቸውን ማገዳቸውን ተከትሎ ጊዜያዊ አስተዳደሩ ከህወሓት ጋር መጋጨት ብቻ ሳይሆን የጸጥታ ኃይሉንም እንደማይታዘዘው በይፋ ታየም። ውስጥ ውስጡንም ሲብላላ የነበረው የሁለቱ ኃይሎች ውዝግብ በይፋ ፈንድቶ በአዲጉዶም በአዲግራትና በመቀሌ ከተሞች ሰዎችን ለጉዳት የዳረጉ ግጭቶችና የተኩስ ልውውጦች ተደረጉ። ህወሓት በጦሩ ታጅቦ የመንግስትን ቢሮዎች መቆጣጠር ሲጀምር አቶ ጌታቸው ረዳ ወደ አዲስ አበባ መግባታቸው ተሰማ። አቶ ጌታቸው ጊዜያዊ አስተዳደሩን ከሞት ለመታደግ የፌዴራል መንግስቱ ጣልቃ እንዲገባ ከበቂ በላይ ምክንያት አለው ማለታቸው በትግራይ ክልል ታላቅ ብሔራዊ ክህደት ፈጸሙ በሚል ያኛው የህወሓት ቡድን ነገሩን ሲያጦዘው ታየ። አሁን ትግራይን የተቆጣጠረው የህወሓት ኃይል ከፌዴራል መንግስት ጋር ዳግም ወደ ጦርነት ሊያመራ ይችላል የሚል ስጋት ተፈጥሯል። ከኤርትራ ሰራዊት ጋር አጋርነት መፍጠሩም እየተጋለጠበት የሚገኘው ህወሓት የፌዴራል መንግስት ጊዜያዊ አስተዳደሩን ወደ ቦታው ለመመለስ በሚል ወደ ትግራይ ክልል ከገባም በትግራይ ቀጠናዊ ጦርነት ሊፈጠር ይችላል እየተባለ ነው በማለት ያስቀምጠዋል ሪፖርተር ጋዜጣ። ትንታኔውን ሲቀጥልም በትግራይ የተፈጠረው ምን እንደሆነ የበለጠ ግልጽ ማብራሪያ እንዲሰጡ የተጋበዙት አንጋፋው ፖለቲከኛ ነገሩ ወደ ጦርነት ሊያመራ መሆኑን ይናገራሉ። ዓለም አቀፉ ማህበረሰብ አሉ እኚሁ የፖለቲካ ተንታኝ ዓለም አቀፉ ማህበረሰብን በዲፕሎማሲ ከሰራና ሁሉም ወገን
ለሰላም ዝግጁ ከሆነ ሰላም ሊመለስ ይችላል። ትግራይን የተቆጣጠረው የህወሓት ሌላኛው ኃይል ከፌዴራል መንግስቱ ጋር መነጋገሩ የማይቀር ነው። ሆኖም ጊዜያዊ አስተዳደሩ መፍረሱን ፌዴራል መንግስት ተቀብሎ የእነርሱን ጥያቄ ያስተናግዳሉ የሚለው ወሳኝ ጉዳይ ነው። አቶ ጌታቸውም ሆነ በጊዜያዊ አስተዳደሩ ስር የነበሩ ሜዳ ላይ እንዲቀሩ መንግስት ይወስናል የሚለውም ወሳኝ ነው። ፕሪቶሪያ በአመዛኙ አበቃለት ወደሚያስብል ደረጃ ደርሷል። ነገር ግን ዳግም መደራደርና ማሻሻልም ይቻላል። በትግራይ ተፈጥሮ የነበረው የሰላም ብቻ ሳይሆን የዲሞክራሲ ተስፋም ቢሆን ከባድ አደጋ ተጋርጦበታል በማለት ያብራራሉ። የሳልሳዊ ወያኔ ፓርቲው አቶ ብርሃነ በበኩላቸው ደግሞ ህወሓት ጊዜያዊ አስተዳደሩ ሲመሰረት በሂደት ለራሱ የሚመች መንገድ ሊጠቀምበት አስቦ ወደ ሰላም ስምምነቱና ወደ ጊዜያዊ መንግስት ምስረታው መግባቱን ይገልጻሉ። ይህ ባሰበው መንገድ አልሄድ ሲለው ደግሞ ግን ቡድኑን በኃላፊነት የያዙትን አቶ ጌታቸው ረዳን በራሱ ታማኝ በሚለው ሰው ለመተካት ከባድ እንቅስቃሴ ማድረግ መጀመሩን ጠቁመዋል። ይህ ደግሞ በህወሓትና በጊዜያዊ አስተዳደሩ መካከል ግጭት መፍጠሩን ነው ያስረዱት። ህወሓት መንግስትና ፍጹም የበላይነትን የጨበጠ ኃይል ነበር። ደም አፋሳሽ ጦርነት በትግራይ ክልል ከተካሄደ በኋላ ግን ሁሉንም አቃፊና አሳታፊ የሆነ ስርዓት በትግራይ እንዲፈጠር ለመስማማት ተገደደ። በአዋጅ ቁጥር 359 ህዝባር 1995 መሰረት እንዲሁም በፕሪቶሪያ በተስማማውና በጊዜያዊ አስተዳደሩ መመስረቻ ደንብ መሰረት ጊዜያዊ አስተዳደሩ ያን የተመሰረተ በማለት ያስረዳሉ። አክለውም ነገር ግን ሂደቱ አካታችና አቃፊ መንገድን የተከተለ ስላልነበር እኛ በጊዜው ተቃውሞ ስናቀርብ ቆይተናል። ይህም ቢሆን ህወሓት አልተስማማውም። ሙሉ ለሙሉ ጊዜያዊ አስተዳደሩን መቆጣጠር ነበር የፈለገው። በአንድ ከተማ 2 ከንቲባ፣ በአንድ ዞን 2 አስተዳዳሪ ሲሾም ቆየ። ተቃዋሚዎች፣ ወጣቱና ምሁራን ፖለቲካውን እንዲሰፋና ዴሞክራሲን እንዲበቅል ግፊት ስናደርግ ቆይተናል። ሆኖም ግን ህወሓት ይህ ለህልውናዬ አደገኛ ነው በማለቱ ጊዜያዊ መንግስቱን ለማፍረስ መስራት ጀመረ። እኛ ከኢትዮጵያ ትግራይን ለመነጠል የምንታገል ፓርቲ ብንሆንም ነገር ግን ተወደደም ተጠላም እስክንለያይ ድረስ የሀገሪቱን ህግ አክብረን መንቀሳቀስ ግዴታ ስላለብን ምርጫ ቦርድ ጠቅላላ ጉባኤ አድርጉ ሲለን በስርዓቱና በህጉ መሰረት አድርገናል። ህወሓት ግን ይህንን አልቀበልም ብሎ ጥሶታል። ያደረገውን ጉባኤ ዳግም እንዲያደርግ ቢታዘዝም እስካሁን አላደረገም። በስተመጨረሻም ሰላማዊ ትግል እንደማያዋጣው ሲያውቅም ጦሩን ከጎኑ አሰልፎ መንቀሳቀስ ጀመረ። አሁን የሚታየው ከቀበሌ ጀምሮ በወረዳና በከተሞች መዋቅር እያፈረሱና ቢሮዎችንም እየሰበሩ መንግስትን ወደ መቆጣጠር ነው የገቡት። የሚፈልጉትን እያሰሩ እየሰወሩና የሚፈልጉትን እያስፈራሩ በኃይል ስልጣኑን ቀምተዋል። ጊዜያዊ አስተዳደሩ የሚጠበቅበትን ያክል ሰርቷል ባንልም ነገር ግን የሞተ መንግስት ቢሆን ህጋዊ ስርዓት ይሻለናል ብለን እናምናለን። ስለዚህም አሁን ህወሓት እየሄደበት ያለው መንገድን እንቃወማለን። አሳፋሪ ያልተገባ ድርጊት ብቻ ሳይሆን ትግራይን ዳግም ከባድ ዋጋ የሚያስከፍል በመሆኑ በአስቸኳይ ክልላዊ ብሔራዊ ጉባኤ ተጠርቶ ሁሉንም አኳታች መንግስት መመስረት አለበት። ይህ ሳይሆን ጦርነቱ ከተጀመረ ቀጠናዊ ዓለም አቀፋዊ ቀውስም የሚፈጠር በመሆኑ ህወሓት ይህንን ድርጊት አቆሞ ወደ ጠረጴዛ ፖለቲካ መምጣት አለበት በማለት ሰፊ ማብራሪያ ለሪፖርተር ጋዜጣ ሰጥተዋል። በትግራይ ክልል በህወሓት መከፋፈል የተፈጠረው አደጋን ለመፍታት ፌዴራል መንግስቱ ምን አይነት መንገድ ይከተል የሚለውን በተመለከተ የትንታኔ እስከተጻፈበት ሰዓት ድረስ ከመንግስት በኩል የተሰጠ ማብራሪያ የለም ይላል የሪፖርተር ጋዜጣ ትንታኔ። ጉዳዩ የፌዴራል መንግስቱ ወደ ትግራይ የጸጥታ ኃይሉን እንዲያስገባ መነሻ የሚሆንና ከህወሓት ጋር ጦርነት ዳግም እንዲቀሰቀስ የሚያደርግ ነው እያስባለ ነው። ነገር ግን ከትግራይ ባለፈም የአማራና አፋር ክልሎችን የሚያካልል ተጨማሪ ግጭት ያዋልዳል የሚል ስጋትን ፈጥሯል። አሁን በውጭ የሚገኙትና በጊዜያዊ አስተዳደሩ ከፍተኛ አመራር ሆነው የቆዩት ሌተናል ጀነራል ጻድቃን ገብረትንሳኤ እንደገመቱት ከሆነ ህወሓት ጊዜያዊ አስተዳደሩን ማፍረሱ የኤርትራ ሰራዊትን የሚጋብዝ ጦርነት ሊያዋልድ የሚችል እንዲሁም በሱዳን እየተካሄደ ካለው ጦርነት ጋር የሚጋመድ ጦርነት በኢትዮጵያ የሚፈጠር አጋጣሚ ነው በማለት ያብራራሉ። በደብረጽዮን ገብረ ሚካኤል በኩል የሚመራው የህወሓት ክንፍ የአቶ ጌታቸው ረዳን አስተዳደር ከፌዴራል መንግስቱ ጋር በመስራቱና ፌዴራል መንግስቱን ጣልቃ እንዲገባ በመጠየቁም ብሔራዊ ክህደት የፈጸመ ሲሉ ይወነጅሉታል። ይሁን እንጂ ይላል ሪፖርተር ጋዜጣ፣ ይሁን እንጂ ህወሓት ከኤርትራ ጋር በሚስጥር መተባበሩ ምን አይነት ስያሜ ሊሰጠው ይችላል ሲሉ በተቃራኒው የሚጠይቁም በርካቶች ናቸው ብሏል ጋዜጣው። አቶ ጌታቸው ረዳ
ባሳለፍነው ሐሙስ በሰጡት መግለጫ ትግራይን በወቅቱ የከበበው ሁኔታ ምን አይነት መልክ ያለው እንደሆነ ሰፊ ማብራሪያ ሲሰጡ ውለዋል። አንዳንዴ ትንሽ ፈሪሃ እግዚአብሔር የሚያስፈልጋል ያሉት አቶ ጌታቸው ረዳ የፌዴራል መንግስቱ ዝም ብሎ መውቀስና መኮነን ብቻ ሳይሆን ራሱም ህወሓት የፈጠረውን ችግር በሰፊው ሲዘረዝሩ ተደምጠዋል። በመግለጫቸው ካነሱት ሰፊ ሐሳብ ደግሞ የሚከተሉትን ይዘዋል። መልሶ ማቋቋምና ተፈናቃዮችን መመለስ ያስቆምነው ራሳችንን። ሁሉንም ጥፋት ለፌዴራል መንግስት እየሰጠው ከእንግዲህ መቀጠል አልችልም። አንድ የህግ ተቀባይነት ያጣ የህወሓት አንጃ ጉባኤ አድርጌያለሁ በሚል ስም ብቻ ደጋፊዎቼ የሚላቸውን ከፍተኛ መኮንኖች ተጠቅሞ የሚያደርገው እንቅስቃሴ ነው በትግራይ ችግር የፈጠረብን። በሞኖፖሊ ስልጣን ይዞ የቆየ ኃይል ነው። ይህ ኃይል ጦርነቱ እንዳይቀር አንዳች ስራ ያልሰራ ኃይል ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ትርምስና ሌላ ዙር ጦርነት መፍጠር ነው ስራው ያደረገው። ተፈናቃይ ወደ መኖሪያው የመመለስ ችግር የራሳችን ችግር ነው። ሰራዊቱን ትጥቅ ማስፈታት፣ መልሶ ማቋቋም የተሰናከለውንም በተሰናከለውም በእኛው ችግር ነው። አሁን ያለው ጉባኤን አድርጌያለሁ የሚለው የህወሓት አንጃም የሐሳብ ልዩነት አይቀበልም። በረሃ እያለን የተጠቀምናቸውን ቃላቶች አሁን ካልደገምንና ካልተሳደብን ለጠቅላይ ሚኒስትሩ አድረሃል፣ በዚያ እያጎበደድክ ነው የሚል ነው የሚሰጠን መልስ። በጎን ግን እኔ ይሻላለሁ እያለም ከጠቅላይ ሚኒስትሩ ስልጣን የሚለምን ኃይል እፍረት የለሽ ነው በማለት ይገልጹታል። የፕሪቶሪያ ስምምነት በግልጽ የትግራይ የጸጥታ ኃይል ትጥቅ ፈቶ የመልሶ ማቋቋም ስራ እንዲሰራ ያዛል። የተስማማነው አንድ መከላከያ ሰራዊት ብቻ በኢትዮጵያ ውስጥ እንደሚኖር ነው። ትግራይ የተወሰነ የጸጥታ ኃይል ብቻ ይኖረዋል። መልሶ ማቋቋሙ የተቋረጠውና ከ75,000 በላይ የዚህ ተጠቃሚ መሆን የሚጠበቅባቸው ታጣቂዎች ህልማቸው የተጨናገፈውና አሁንም እንደታጠቁ ያሉት በዚሁ ታጣቂ ቡድን ነው ይላሉ። ትግራይ ግን በአሁኑ ሰዓት በፌዴራል መንግስቱ የሚወከል ሌላ ነገር የለም። ከፕሪቶሪያ ውጪ የፖለቲካ ውይይት በአግባቡ መደረግ ነበረበት፣ አልተደረገም። ትግራይ ከሁሉ አስቀድሞ ማረጋጋት ሲገባ መቀሌን ሳይቀር የብጥብጥ ማዕከል ለማድረግ ነው እየተሞከረ ያለው። ፕሪቶሪያ በአግባቡ ቢፈጸም እኮ ጊዜያዊ አስተዳደር ትግራይ አያስፈልጋትም። በራሳችን ጥፋት የተፈጠሩ ጥፋቶችን መጥቀስም ያስፈልጋል። የኔ ስራ ከፌዴራል መንግስቱ ጋር እየተገናኙ ፕሪቶሪያን ማስፈጸም ነው። አሁን 3-4 ሰው እኔ ጊዜያዊ አስተዳደር ልሁን የሚል አለ። እኔ ስልጣኔን አቆዩልኝ እያልኩ አይደለም። ትግራይ ወደ ጦርነት እንዳይገባ ስል ነው ይህንን የማደርገው። ሰላም ከተፈጠረ ተጠያቂ ይሆናሉ። ሰላም ተፈጥሮ ተጠያቂ ላለመሆንና ስልጣን ለመያዝ ሲሉ ወደ ጦርነት መግባት የሚመርጡ ጥቂቶች አሉ ሲሉ የነደብረ ጽዮን ቡድንን ያጋልጣሉ አቶ ጌታቸው። ይህንን መሰል ይዘት ያለው የአቶ ጌታቸው ረዳ መግለጫ በወቅቱ በትግራይ የተፈጠረውን ሁኔታ ግን የተሟላ ሁኔታ ብቻውን ይገልጸዋል ተብሎ አይገመትም። ከአቶ ጌታቸው ወገን በተቃራኒ የቆመው የህወሓት አንጃ ምን መሳይ አቋም በአሁኑ ወቅት እያንጸባረቀ እንደሆነ በዝርዝር መመልከት አስፈላጊ ነው ተብሎ ይታመናል ብሏል ሪፖርተር። ትግራይን የከበበውና ለቀጠናዊ ጦርነት ኢትዮጵያን ዳግም ሊዳርግ ይችላል ተብሎ የተፈራው ያለው ስጋት ምንጩ ምን እንደሆነ የበለጠ ለመረዳት አቶ ጌታቸውን የሚቃወመው ህወሓትን የሚያነሳቸውን አጀንዳዎች መመርመር እንደሚጠይቅ ይገመታል። ከሰሞኑ ወደ 3 ሰዓት የረዘመ ቃለ መጠይቅ በሆራይዘን ዩቲዩብ ገጽ ላይ የሰጡት የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ህወሓት ከጊዜያዊ አስተዳደሩ ጋር ከፈጠረው ውዝግብ ጀምሮ በብዙ ጉዳዮች የሚከተላቸውን አቋሞች በሰፊው ሲያብራሩ ተደምጠዋል። ፈትለወርቅ ዛሬ ከመንግስት ጋር ፕሪቶሪያ ብቻ ነው የሚያገናኘን። ከብልጽግና ጋር የፓርቲ ውይይትም እናደርጋለን። አንዳንዴ መግለጫ መወራወርና አለመግባባትም ይፈጠራል። እኛ እስካሁን አያምኑንም፣ መጠራጠርም አለን። እኛ ግን ሰላም እንደምንፈልግ ነው የምናንጸባርቀው ይላሉ ሞንጆሪኖ። አክለውም አስገራሚውን መግለጫቸውን ሲቀጥሉ የካቲት 3 ቀን ምርጫ ቦርድ እኛን አግጃችኋለሁ ብሎ ደብዳቤ ላከልን። ሆኖም ከዚያ ወዲህ በአፍሪካ ህብረት ኢጋድና ሌሎችም ባሉት የፕሪቶሪያ ስምምነቶች ልምድ የተገመገመበት መድረክ ላይ ከብልጽግና ጎን ተቀምጠን ተነጋግረናል። በአንድ በኩል አግደናቸዋል፣ አናውቃቸውም ይሉናል። በሌላ በኩል ደግሞ እየጠሩ እንነጋገር፣ አብረን እንስራ ይሉናል። ይህ ነገር
ይቆም ነው የምንለው። ለ50 ዓመታት የታገለ ድርጅት አንመዘግብም በሚል ውዝግብ መፍጠር ለምን ያስፈልጋል? እኛ ለረጅም ጊዜ የኤርትራ ሰራዊት ድንበር አልፎ ትግራይ ገብቶ ጨፍጭፎናል፣ መሬታችንን ይዞ ይገኛል ስንል ነበር። ሆኖም እነርሱ ይህንን ሲክዱ ነበር የቆዩት። አሁን ደግሞ ድጋሚ ተመልሰው ኤርትራ ትግራይ ገብታ ጨፍጭፋለች፣ መሬት ይዛለች ማለት ጀምረዋል። ይህንን እኛ እንቀበልም ሲሉ የኤርትራ መንግስትን ሲከላከሉ ተደምጧል። የፕሪቶሪያ ተኩስ ማቆም ስምምነት ነበር የተፈራረምነው። ነገር ግን በአጭር ጊዜ ተመልሶ ወደ ጦርነት ላለመግባት ሲባል ዘላቂ የተኩስ አቁም ስምምነት ነበር የተደረገው። በዚያ ስምምነት ውስጥ ደግሞ ብዙ የማንስማማባቸው የስምምነቶች ነጥብ ገብተዋል ሲሉ የተስማሙባቸውን ሰነዶች አሁን አናውቃቸውም ሲለው ይናገራሉ። ሞንጆሪኖ ይቀጥላሉ። አንዳንዶቹማ የማናውቃቸውና ያልሰማናቸው ነጥቦችም ነበሩ የተካተቱት። ጊዜያዊ አስተዳደሩ ከያዘው የ27 የካቢኔ አባላት 14 ህወሓት ይሁን ተባለ። ቀሪው 13 ወንበር ደግሞ ሰራዊቱን ጨምሮ ሌሎች ፓርቲዎች፣ ምሁራንና የሲቪክ ማህበራት እንዲካፈሉት ተስማማን። ፕሪቶሪያ ላይ የተደራደርነውም ሆነ ትልቁ ፓርቲ ህወሓት ስለሆነ አብላጫውን ስልጣን ይይዛል ነው የተባለው። ለስልጣን የምንታገለው ህወሓት የፖለቲካ ፓርቲ እንጂ እድር ወይም ማህበር አይደለም። ስልጣን መመኘት ለአንድ የፖለቲካ ድርጅት ኃጢአት አይደለም። የምንመኘው ስልጣን ነው። ስልጣኑን ደግሞ እንይዘዋለን። ነገር ግን ይህ ስልጣን ፍላጎት ከድርጅት ወጥቶ ግለሰባዊ ሲሆን ትልቅ ችግር ሊፈጠር ይችላል። እኛም ስልጣን ነው የምንፈልገው ብለዋል። አንዳንዶች አካታች መንግስት በትግራይ መመስረት አለበት እያሉ ነገሩን ያሳስቱታል። ሆኖም ግን ፕሪቶሪያ ላይ አካታች ይሁን ተባለ እንጂ ጊዜያዊ አስተዳደሩ ሲመሰረት ተፈራራሚዎቹ እየተወያዩ አስተዳደሩን በስምምነት ይፈጥሩታል የተባለው። ፕሬዝደንቱን ጨምሮ ከህወሓት አብላጫው ወንበር የሚያዝ እንደሚሆን ይታወቃል። ከሰራዊቱና ከምሁራን ደግሞ 2 ምክትሎች ከፕሬዝደንቱ ስር ይኖራሉ ተብሎ ነበር በመስረታው ጉባኤ ላይ የተስማማ ነው። ህወሓት ባደረገው የማዕከላዊ ኮሚቴ ምርጫ በ6 ተቃውሞ ደብረጽዮን ፕሬዝደንት ሆኖ ተመረጠ። ለጊዜያዊ አስተዳደሩ መሪነት ደግሞ ይህ በቂ ቢሆንም የፌዴራል መንግስቱ ግን አልፈልግም ቀይሮ አለን። ወጣትና ምሁር ከማዕከላዊ ኮሚቴ አባል መርጣችሁ አድርጉ ስላለን አልተስማማንም። በወቅቱ አልፈለግንም ነበር። ጣልቃ አትግቡብን ማለት የምንችልበት አቅምም በወቅቱ አልነበረንም። በጀት ለመፍቀድም ሆነ ለሌላ የፖለቲካ ውይይት ለመጀመር ጊዜያዊ አስተዳደር በቶሎ ይመስረት ይባል ስለነበር ያለንበት ሁኔታንም ለመከራከር የሚያስችል ስላልነበረ በውስጣችን ብዙ ተሟግተን 4 ሰዎችን ድጋሚ መረጠን። በስተመጨረሻም 18 ለ17 በሆነ ድምፅ ጌታቸው ረዳ ፕሬዝደንት ሆኖ ተመረጠ። ጌታቸው ረዳ የማዕከላዊ ኮሚቴ ብቻ ሳይሆን የሥራ አስፈጻሚ አባል ጭምርም ስለነበር ምርጫችንን ፌዴራል አይቀበለውም የሚል ግምት ቢኖረንም ብልጽግና ግን በሙሉ ድምፅ ተቀብየዋለሁ ነበር ያለን። አቶ ጌታቸው ፕሬዝደንት ከሆነ በኋላ ግን ወዲያው ስህተት መፈጸም ውስጥ ገባ በማለት ሞንጆሪኖ ጌታቸውን ሲከሱ ይደመጣሉ። ለብቻው መንቀሳቀስ ጀመረ። ህወሓት ለረጅም ጊዜ የገነባውን የጋራ አመራር ባህላችንን አፍርሶ በአጭር ጊዜ በደብዳቤ ብቻ በግሉ ሰዎችን ማባረር፣ ማስፈራራት ጀመረ። አካሄዱ እየተበላሸ ሲመጣ በመጨረሻ ግምገማ እናድርግ ተብሎ ረጅም ጊዜ የወሰደ ግምገማ ተደረገ። ሂስና ግለ ሂስ አደረግን። መሰረቱን የሳቱ ሰዎችም ኮሚቴ ተቋቁሞ ክትትል እንዲደረግ ወሰንን። ለብልጽግና የሚሰልሉ በማህበራዊ ሚዲያ መረጃ የሚያሰራጩ ሰዎችም ነበሩ የገጠሙን። ድርጅቱ ከመንገዱ እንዲወጣ የሚፈልጉ ኃይሎችንም አግኝተናል ይላሉ ሞንጆሪኖ። ይህንን መሳይ ይዘት ያለው የህወሓት አመራሯ የፈትለወርቅ ሞንጆሪኖ ንግግር ደግሞ አቶ ጌታቸው ከሰሞኑ ከሰጡት መግለጫ ጋር ፍጹም የሚቃረን ሲሆን ነው የሚታየው ያለው ሪፖርተር ጋዜጣ። በዚህ ሁኔታ ፌዴራል መንግስቱ ገብቶበት ቢሆን የህወሓት መከፋፈል በቀላሉ ይፈታ ይሆን ወይ የሚለው ጉዳዩ ጥያቄ እየተነሳበት ነው። የትግራይ ክልልን የከበበው የህወሓት መከፋፈል የጀመረው ፍትጊያና ሽኩቻ ተባብሶ ወደ ቀጠናዊ ጦርነት ይሸጋግራል ወይስ በቶሎ በሰላም ይረግባል የሚለው ጉዳይ አሁን የብዙዎች ጥያቄ ሆኗል። የአሜሪካ፣ የጀርመን፣ የእንግሊዝ፣ የአውሮፓ ህብረትን ጨምሮ በኢትዮጵያ መቀመጫቸውን ያደረጉ 25 ሀገሮች ኤምባሲዎች በጋራ ባወጡት መግለጫ የትግራይ ሁኔታ እንዳሳሰባቸው ሐሙስ ዕለት በጋዜጣዊ መግለጫ ይፋ አድርገዋል። የአፍሪካ ህብረትን በበኩሉ የትግራይ ጉዳይን በቅርበት እየተከታተለ መሆኑን አመልክቷል። ህብረቱ የሚመለከታቸው ሰላም ስምምነቱ ባለቤቶች በዓለም አደባባይ የፈረሙትን ስምምነት እንዲያከብሩ ጥሪ አቅርቧል። ህብረቱ ንግግር እንዲደረግ እሰራለሁም ብሏል። የትግራይ ዕጣ ፈንታ ታዲያ በቀጣይ
ምን ሊሆን ይችላል? ኤርትራን የሚያሳትፍ ዳግም ግጭት ወይስ ነገሮች በጠረጴዛ ዙሪያ ተፈተው ሰላማዊ አየር መተንፈስ?